ዛሬ ይዤላችሁ መጣሁት በጣም ለየት ያለ ቶፒክ ነው። ምንድነው? ይሄም የቢዝነስ ሞዴል። ሁለት አይነት በጣም ፌመስ የሆኑ ቢዝነስ ሞዴሎች አሉ። አንደኛው ፕሮዳክት ቤዝድ ቢዝነስ ሞዴል ነው። ሁለተኛው ደግሞ ሰርቪስ ቤዝድ ቢዝነስ ሞዴል ነው። ፕሮዳክት ቤዝድ ቢዝነስ ሞዴል ፌል አድርጓል ብዬ አስባለሁ። ሃይሊ ሳቹሬትድ አድርጓል ማርኬት ማለት። ፕሮዳክት ቤዝድ ከሆነ የሚያስፈልጋችሁ ግዴታ ምንድነው? ገንዘብና ገንዘብ። ሰርቪስ ቤዝድ ስንመጣ ደግሞ ሰርቪስ ቤዝድ የሚያስፈልጋችሁ ገንዘብ ሳይሆን እውቀት ነው። ብዙ ካምፓኒዎች ፌል እንዲያደርጉ ቢዝነሶች ፌል እንዲያደርጉ ምክንያት ምንድነው ከተባለ ኮምፒቲሽን። ተመሳሳይ ፕሮዳክት ይዞ ኮምፒት ማድረግ ማለት ደግሞ በጣም አስቸጋሪ ነው። ሰርቪስን መጣ ደግሞ ኮምፒቲሽኑ የሚወሰነው በእናንተ ነው። ሶስተኛው ምንድነው? ኢንቨንተሪና ሎጂስቲክ። ሌላኛው ማነጻጸርበት እነዚህ ሁለት እንትኖች ስኬሌቢሊቲ ነው። ስኬሌቢሊቲን ስንመለከት ሌላኛውና የመጨረሻው ደግሞ ምንድነው? ሰላም የዮናፕርነር ፋሚሊያንስ፣ ዛሬ በጣም ለየት ባለ ቪዲዮ መተናል። ይሄ ሶስተኛ ቪዲዮአችን ነው እና ዛሬ ይዤላችሁ መጣሁት በጣም ለየት ያለ ቶፒክ ነው። ምንድነው? ይሄም የቢዝነስ ሞዴል ነው። ኢትዮጵያ ውስጥም ሁለት አይነት በጣም ፌመስ የሆኑ ቢዝነስ ሞዴሎች አሉ። ምንድነው? አንደኛው ፕሮዳክት ቤዝድ ቢዝነስ ሞዴል ነው። ሁለተኛው ደግሞ ሰርቪስ ቤዝድ ቢዝነስ ሞዴል ነው። በጣም ብዙ ሰዎች ይጠይቁኛል፣ እንዴት ምን አይነት ቢዝነስ እንጀምር እስኪ አሁን በዚህ ሰዓት እና ይሄና ላማውንት ብር አለኝ ማልከስረው ምን ላይ ብገባ ነው? ምን ላይ ስኬታማ ልሆን እችላለሁ? ምን ያህል ትርፉ የሚያበላ የትኛው ነው ብሎ ሰው ይጠይቀኛልና እና እነዚህን ሁለት ሞዴሎች እስኪ ላነጻጽራቸውና በጣም ብዙዎቻችሁ እንደምትጠቀሙበት አልጠራጠርም። እና ይሄን ቪዲዮ እስከመጨረሻ የምትከታተሉ ከሆነ በእነዚህ ሁለት ቢዝነስ ሞዴሎች መካከል ያለውን ዲፍረንስ ከኤክስፒሪየንስ አንጻር ተነስቼ እንትን አደርጋችኋለሁ ማለት ነውና የቱ ነው ጥሩ የቱ ነው መጥፎ የሚለውን ሁለቱንም ሳይድ እንመለከታለን። ይሄን ቪዲዮ እስከመጨረሻ መከታተላችሁ ነው። በመጀመሪያ ፕሮዳክት ቤዝድ ቢዝነስ ሞዴል ማለት ነው። ፕሮዳክት ቤዝድ ቢዝነስ ሞዴል ማለት ታንጂብል የሆነ ነገር መሸጥ ማለት ነው። በቃ ማለት ነው። በኢትዮጵያ አንድ ኤግዛምፕል ልንገራችሁ። ሱቅ ወደረቲ ምንድነው? ታንጂብል ነው። ገብቷችኋል? ታንጂብል የሆነ ነገር ነው። ማስቲካ ለመሸጥ ሊሆን ይችላል። ሶፍት ምናምን መሸጥ አሉ አይደል የሚሸጡ። ሁለተኛ ደግሞ እስኪ በተላልቅ ስንሄድ መኪና ሻጮች አሉ አይደል? ይሄም ፕሮዳክት ቤዝድ ቢዝነስ ሞዴል ነው። መሸጡት ፊዚካሊ የሚታይ ነገር ነው፣ የሚነካ ነገር ነው፣ ታንጂብል የሆነ ነገር ነው። ይሄ ቢዝነስ ሞዴሉ ምን ተብሎ ይጠራል? ፕሮዳክት ቤዝድ ተብሎ ይጠራል ማለት ነው። ሰርቪስ ቤዝድ ማለት ደግሞ ምንድነው? መሰጡት ፊዚካል የሆነ ነገር የለም፣ ታንጂብል የሆነ ነገር የለም። ምን ቤዝድ ነው ይሄ? ላይክ ሰርቪስ ቤዝድ ማለት ናውሌጅ ወይ ስኪል ቤዝድ ነው። የሰዎችን ፕሮብለም ሶልቭ አድርጋችሁ ገንዘብ ታገኛላችሁ ማለት ነው። ሰርቪስ ቤዝድ ማለት ይሄ ነው። በዚህ ሰዓት እንደውም ዓለም ላይ በጣም ፌመስ ከተባለ ይሄ ነው። ያው ፕሮዳክትስ ከድሮም የነበረ ነው። ሰርቪስ ቤዝ ከተባለ ግን አሁን በጣም በዚህ ሰዓት ዓለም ላይ በጣም ፌመስ ሆኗል። ሰርቪስ ምን አይነት ከተባለ ለምሳሌ በመጀመሪያ ሊስትሮ እንመልከተው። በትንሽ ሊስትሮ ሰርቪስ ቤዝድ ነው። ጫማ ያጸዳል፣ ሰርቪስ ይሰጣል፣ ከዛ ገንዘብ ያገኛል። የተለያዩ ኮንሰልቲንግ ካምፓኒዎችን እንመልከት። ቢዝነስ ኮንሰልታንቶች አሉ አይደል? አንድ ገንዘብ ያለው ሰው ግን እውቀት የለውም ቢዝነስ። ስለዚህ ምን ሊጀምሩ ብሎ ካሰበ ያ ፕሮብለም ነው። ሰው ይሄንን ፕሮብለም ሶልቭ የሚያደርገው ማን ነው? ቢዝነስ ኮንሰልታንት ነው። ይሄ ምንድነው? ሰርቪስ ነው። ሄዶ ያማክረዋል፣ ከዛ ገንዘብ ይቀበላል ማለት ነው። ይሄ ምን ተብሎ ይጠራል? ሰርቪስ ቤዝድ ይባላል። ፍሪላንሲንግ፣ ኦንላይን ቁጭ ብላችሁ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ እነዚህ ምንድናቸው? ሰርቪስ ቤዝድ ተብሎ ይጠራሉ ማለት ነው። እና ሁለቱ ቢዝነስ ሞዴሎች አንተ የትኛውን ትመርጣለህ ካላችሁኝ፣ በዚህ ሰዓት እኔ ፕሮዳክት ቤዝድ ቢዝነስ ሞዴል ፌል አድርጓል ብዬ አስባለሁ። ፌል አድርጓል ማለት ነው ሙሉ በሙሉ አይሰራም እያልኩኝ ሳይሆን በጣም ከፍተኛ ኮምፒቲሽን አለ። ሃይሊ ሳቹሬትድ አድርጓል ማርኬት ማለት ነው። በጣም በቀላሉ ሳቹሬት የሚደረግ ቢዝነስ ሞዴል ነው። እና እስኪ ሁለቱን እናነጻጽራቸው። በመጀመሪያ አንድ ቢዝነስ ሲታሰብ ምንድነው የሚያስፈልገው? መነሻ ካፒታል ነው አይደል? ሁለቱን ሳናነጻጽራቸው ፕሮዳክት ቤዝድ ከሆነ የሚያስፈልጋችሁ ግዴታ ምንድነው? ገንዘብና ገንዘቡ። ሱቅ በደረቴ እንኳን ለመጀመር መግዛት አለባችሁ። ከዛ ሰው ነው የሚሸጡት ለማትረፍ አይደል? መኪና የምትሉ ለማስመጣት ገንዘብ ይጠይቃችኋል። እና ፕሮዳክት ቤዝድ ቢዝነስ ሞዴል በጣም ከፍተኛ ኢንቨስትመንት ይፈልጋል፣ ከፍተኛ ካፒታል ይፈልጋል ለመጀመር ማለት ነው። ሰርቪስ ቤዝድ ስንመጣ ደግሞ ሰርቪስ ቤዝድ የሚያስፈልጋችሁ ገንዘብ ሳይሆን እውቀት ነው። የሚያስፈልጋችሁ ስኪል ነው። የሚሸጥ ስኪል አላችሁ ወይ ነው ጥያቄው። ማማከር ሰውን እኮ ዝም ብሎ ማማከር እኮ የለም። ገንዘብ እውቀት ያስፈልጋችኋል። ኤክስፒሪየንስ ያስፈልጋችኋል። ፕሮብለም ሶልቪንግ ስኪል ያስፈልጋችኋል። ኮንሰልቲንግ ከሆነ አሁን ለምሳሌ ሳይኮሎጂስት፣ ሳይካትሪስት ምናምን አለ አይደል? የሚያማክሩ በስነ አእምሮ ላይ ምናምን እነዚህ እውቀት አላቸው። እዛ ላይ ቪዲዮ ኤዲተሮች አሉ፣ ቪዲዮ ኤዲቲንግ ስኪል አላቸው። ፍሪላንሲንግ የሚሰሩ የተለያዩ ሰዎች አሉ፣ ግራፊክ ዲዛይኒንግ ምናምን እነዚህ ስኪል አላቸው። ኮፒራይተሮች ስኪል አላቸው። ገብቷችኋል? ሰው የሚያስፈልጋችሁ ከገንዘብ ይልቅ ስኪል ነው ማለት ነው። ሰው በጣም ደስ የሚለው ይሄን ያህል ከፍተኛ የሆነ ኢንቨስትመንት አያስፈልጋችሁ። ኢንቨስትመንትም ከሚያስፈልጋችሁ እናንተ ላይ ኢንቨስትመንቱ የምታደርጉት ስኪሎችን በመማር ሊሆን ይችላል፣ ወይም በራሳችሁም በልምድም ማዳበር ትችላላችሁ። እሱ ገብቷችኋል? ሰው ይሄ በጣም የምወደው ነገር ነው ማለት ነው። ሰው ሁለተኛው ደግሞ ኮምፒቲሽን ነው። በነገራችን ላይ ቢዝነስን እንዲሞት የሚያደርገው ቢዝነስን ሰዎች ብዙ ካምፓኒዎች ቢዝነሶች ፌል እንዲያደርጉ ምክንያት ምንድነው ከተባለ ኮምፒቲሽን፣ ከባባድ ኮምፒቲሽን ማለት ነውና ሁለቱን እናነጻጽር። ፕሮዳክት ነው ወይስ ሰርቪስ ነው ኮምፒቲሽን የሚበዛበት? ሁለቱም ኮምፒቲሽን አለበት። የፕሮዳክቱ ግን ቱ ማች ነው። አሁን አንድ ፕሮዳክት አመጣችሁ በቃ እንደውም ላይክ ኢቭን የራሳችሁ እንኳን ይሁን ፕሮዳክቱ አዲስ በእናንተ ስም የመጣ ፕሮዳክት እንኳን ቢሆን ያን ፕሮዳክት
በተወሰነ ጊዜያት ውስጥ እና ደግሞ ስኬታማነቱን ሰው ካየ በተወሰነ ቀን ልዩነት ውስጥ እሱን ፕሮዳክት ራሱን በፌኩም ሊሆን ይችላል በሳምቲንግ በጣም በቺፐር ፕሮዳክት ያመጣል። ይሄን በተላልቅ ሀገራት ደረጃ ስንመለከት አሁን አሜሪካ ውስጥ ምንድነው አንድ ፕሮዳክት አሜሪካ ስታመጣ ቻይና በሳምንቱ ምን ታደርገዋለች? የሱን ምስል ደግማ ትሰራና ከዛን እሱ ደግሞ በርካሽ ዋጋ በግማሽ ወይ በጣም በርካሽ ይዛ ትመጣለች። አሁን ለምሳሌ አንድ ሰው ጫማ ቤት ቢከፍት ያ ጫማ ቤት አሪፍ ውጤታማነት ከታየ ያ ኢቭን የሚገዛው ሰው ራሱ ሊከፍት ይችላል። ጫማ ቤት እዛ መጥቷችሁ የሚገዛ ሰው እንኳን ውጤታማነቶቹን ካየ ራሱ ሊከፍት ይችላል። ማለት ገንዘብ ካላችሁ ዳይሬክትሊ ሰው እንደዚህ ያደርጋል። ከዛስ ኮምፒቲሽኑ ቱ ማች ነው። በቃ ተመሳሳይ ፕሮዳክት ይዞ ኮምፒት ማድረግ ማለት ደግሞ በጣም አስቸጋሪ ነገር። ሁለተኛ ወደ ሰርቪስ ስንመጣ ደግሞ ኮምፒቲሽኑ የሚወሰነው በእናንተ ነው። እናንተ ናችሁ ኮምፒቲሽኑን የምትወስኑት። የእናንተ እውቀት ከፍ ባለ ቁጥር እናንተን ኮምፒት ማድረግ ቀላል አይሆንም። የእናንተ እውቀት ነው የሚወስነው እንትን ለኮምፒቲሽኑ። እናንተ የማትተኩ አይነት ሰዎች ከሆናችሁ ሶልቭ የምታደርጉት ፕሮብለም ሌላ ሰው ኮፒ ማድረግ የሚችለው አይነት ቀላል ነገር ካልሆነ ዛት ዊል ቢ ታፍ ማለት ነው ለኮምፒቲሽን። ሰው ለእናንተ ቤስ ይሆናል ማለት ሰው። በዚህ ምክንያት እኔ አሁንም ሰርቪስ እንመርጣለሁ። ሶስተኛው ምንድነው? ኢንቨንታሪ እና ሎጂስቲክ ነው። ማለት ኢንቨንታሪ ፕሮዳክት ነው። ፕሮዳክት ላይ ኢንቨንታሪ ግዴታ ነው። ፕሮዳክት ያስፈልጋል። በቃ የሚሸጥ ነገር ያስፈልጋል። ይሄ በጣም ትልቅ ፕሮሰስ ነው። ስፔሻሊ እቃ ከውጭ የምታስመጣ ከሆነ ለሎጂስቲክስ ትከፍላለህ። ታክሴሽን አለ። አንደኛ ኢንቨንታሪውን ለመግዛት፣ ሁለተኛ ለሎጂስቲክስ ክፍያ። እነዚህ ነገሮች ሁሉ በቃ ኢንሴን አማውንት ኦፍ ኢንቨስትመንት ነው የሚፈልጉት። ሰርቪስ ቤዝድ ካልክ ያንተ እውቀት ነው የሚሸጠው። የተወሰነ ኦፊስ ብከፍት ነው ላይክ ኦፊስ ብከፍትና ሰዎችን እንትን ብታደርግ ነው ብትቀጥር ነው። ሌላኛው ማነጻጸርበት እነዚህን ሁለት እንትኖች ስኬሌቢሊቲ ነው። ስኬሌቢሊቲን ስንመለከት ያን ምን ያህል ስኬል ማድረግ ትችላለህ? አንድ ጫማ ቤት ትከፍታለህ። ሌላ ጫማ ቤት ለመክፈት ዛት ኢዝ ላይክ ቀላል አይደለም፣ በጣም ከባድ ነው። ያን ጫማ ቤት እንኳን ትርፋማ ለማድረግ እኮ በጣም ብዙ ጊዜ ይፈጃል። ኢንቨስትመንት ያስፈልጋል። ከባባድ ማርኬቲንግ ያስፈልጋል። ከዛስ እንደው ሰክሰስፉል ሆንክ ምን በለሱ ላይ ከዛስ ሌላ ጫማ ቤት ለመክፈት ሌላ አዲስ ኢንቨስትመንት ያስፈልጋል። ሌላ ኢንቨንተሪ፣ ሌላ ሎጂስቲክስ፣ ሌላ ካፒታል ያስፈልጋል ማለት ነው። ኢትስ ናት ኢዚ ላይክ ኢትስ ናት ኢምፖሲብል መሆን ይችላል፣ ግን ስቲል በጣም ኮምፒቲሽን አለው። ሌላኛውና የመጨረሻው ደግሞ ምንድነው? የመክሰር ቻንሳችሁን እንመልከት። ማለት ምን ያህል የመክሰር ቻንስ አለው ቢዝነሱ የሚለውን ስንመለከት ፕሮዳክት ካላችሁኝ ከፍተኛ የመክሰር ቻንስ አላችሁ። በምን ምክንያት? አንደኛው የፕራይስ እንትን ያደርጋል መቀነስ ማለት ነው። ያመጣችሁት ፕሮዳክት የሆነ ሰዓት ላይ እየቀነሰ ይመጣል። ኮምፒቲሽኑ ሲጣጣፍባችሁ ገንዘብ በቃ ዝቅ አድርጌ እንደው ላይክ ሻጭ ላገኝ ብላችሁ እንትን ታደርጋላችሁ። እንደዛ ሲሆን የእናንተን ፕሮፊት እየገደለው ፕሮፊት ማርጂናችሁን እየገደለው ይመጣል ማለት ነው። ሰው በዛ ላይ ማሸጥ በቃ እኮ አለ በጣም ማለት ሰው የመክሰር ቻንስ በጣም ከፍተኛ ነው። ስፔሻሊ ሳቹሬትድ የሆነ ማርኬት ከሆነ ይሄ ነው። ሰው ከፍተኛ የመክሰር ቻንስ ያለው ምንድነው ካላችሁ ፕሮዳክት ቤዝድ ነው። ሰርቪስስ ካላችሁ ሰርቪስ እኮ የምትከስሩት እውቀታችሁን እኮ ነው የምትሸጡት እውቀታችሁን ነው። ስለዚህ ለምን ትከስራላችሁ? እውቀቱ ቢኖር እኮ ባትሸጡት እንኳን አከስሩ። ገብቷችኋል? ስለዚህ ስቲል እኔ አሁን መመክራችሁ ነገር ምንድነው? ቢዝነስ ለመጀመር እያሰባችሁ ያላችሁ ሰዎች እኔ ሰርቪስ ቤዝድ የሆኑ የተለያዩ ቢዝነሶችን ሰርቻለሁ። ሰርቪስ ቤዝድ በጣም የሚመረጥ ነው። እውቀት ነው የሚያስፈልጋችሁ። እውቀት ግን ራሳችሁ ላይ ስሩ። መጀመሪያ እውቀት ራሳችሁ ላይ ስሩ። 10,000 20,000 የሚፈጅ ራሳችሁን በተለያዩ እውቀቶች ገንቡ። የተለያዩ እውቀቶች አሁን በቃ ጊዜው የሰርቪስ ነው። ፕሮዳክት ቤዝድ የሆኑ ቢዝነስ በዚህ ሰዓት በጭራሽ ሪኮመንድ ማድረገው አይደለም። ከምትጀምሩም ከሆነ በጣም ከፍተኛ የሆነ ከባድ የሆነ ስትራቴጂ ማውጣት አለባችሁ። ለሚመጣውም ከስረትም ለእያንዳንዱም ኮምፒቲሽንም እያንዳንዱን ስትራቴጂ ማውጣት አለባችሁ። እስኪ እናንተ ምን አይነት ቢዝነስ ውስጥ ነው ያላችሁት? እና እስኪ እስካሁን ባወራሁት ነገር ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። በቀጣይ ቪዲዮ እስከመጣ ድረስ አከብራችኋለሁ፣ ወዳችኋለሁ። ይመቻችሁ። ፋሚሊያንስ ባይ